ታሪካችን የሚጀምረው ዋና ገጸ ባህሪያችን ጆፎንግ ከእጮኛዋ ከዛያንግ ጋር የቅድመ ጋብቻ ፎቶግራፍ በሚነሱበት አስደሳች ትዕይንት ላይ ሲሆን በድንገት የዛያንግ ስልክ ደጋግሞ መጥራት ይጀምራል። ጆፎንግ ስልኩን እንዲያነሳ ስታስገድደው ዛያንግ ፈቀቅ ብሎ በመሄድ ስብሰባ ላይ ነኝ በማለት ለሴትየዋ መዋሸት ይጀምራል። ይሁን እንጂ በስልክ መስመሩ ላይ የነበረችው የድብቅ የፍቅር ጓደኛው ሼምፔ ሆን ብላ ተከታትላው ስለመጣች እስቲ ወደ ኋላ ዞር በል በማለት ፊት ለፊቱ ትገተራለች። ልክ በዚህን ጊዜ ጆፎንግ ንግግራቸውን ሰምታ ወደ እነሱ ስትመጣ ሼምፔ ራሷን የዛያንግ የፍቅር ጓደኛ መሆኗን በይፋ በማስተዋወቅ እጮኛዋ ለዓመታት ሲያታልላት እንደነበር ታጋልጣታለች። ቆይ ከዛ በፊት አሁን ላይ 0 ሰብስክራይበር ነው ያለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በዚህም የተነሳ ጆፎንግ በከፍተኛ የልብ ስብራት ውስጥ በመውደቅ ዛያንግን በጥፊ መታ የሰርግ ልብሷን እንደለበሰች ሰው በሌለበት ባዶ መንገድ ላይ ብቻዋን መጓዝ ትጀምራለች። በመንገድ ላይም በሐዘን ተውጣ እየተጓዘች ሳለ በድንገት ሶንግሊን የተባለው የድራማችን ዋና ገጸ ባህሪ በከፍተኛ ፍጥነት ሞተር ሳይክል እየነዳ መጥቶ ሊገጫት ሲል አደጋ ይፈጠራል። ምንም እንኳን ጆፎንግ ሞተሩን ገጭቶ ልትሞት እንደነበር ብትገልጽም ሶንግሊን ግን በባዶ መንገድ ላይ የሰርግ ልብስ ለብሳ መገኘቷን እያነሳ በመከራከር እርስ በርስ ክፉኛ ይጣላሉ። በመጨረሻም የሶንግሊን ሞተር ሳይክል ስለተበላሸ ሁለቱም ተባብረው ሞተሩን እየገፉ ጉዟቸውን ይቀጥላሉ። ከዚያም ጆፎንግ በከፍተኛ ሁኔታ ስለራባት ሁለቱም በአቅራቢያ ወደሚገኝ ምግብ ቤት በማምራት አብረው መመገብ ይጀምራሉ። በዚያም ጆፎንግ መጠጥ አብዝታ በመጠጣት ስለሰከረች ለሙሉ 5 ዓመታት የራሷን ሕይወት ትታ ለዛያንግ የሰጠችው ጊዜና በሰርጓ ቀን የገጠማትን አሳዛኝ ክህደት እያለቀሰች ትነግረዋለች። ሶንግሊንም በጥሞና ካዳመጣት በኋላ ቀድማ ማወቋ ጥሩ መሆኑን በመግለጽ ሊያጽናናት ይሞክራል። በማግስቱ ጠዋት በአካባቢው ሌላ ምንም አይነት ሆቴል ባለመኖሩ ምክንያት ክፍሉን አብረው ለማደር የተገደዱ ሲሆን ጆፎንግ የሶንግሊንን ረጅም ልብስ አስተካክላ ሰፍታለት መንገዷን ትቀጥላለች። በሚቀጥለው ትዕይንት ጆፎንግ ወደ ካምፓኒዋ ስትመለስ እጅግ አስደንጋጭ ዜና ትሰማለች። የቀድሞ እጮኛዋ ዛያንግ ካምፓኒዋን ከመሸጡም በላይ የሌላ ካምፓኒ ዲዛይኖችን በድብቅ ሰርቆ እንደሸጠ ትገነዘባለች። ይባስ ብሎ ዲዛይኑ የተሰረቀበት ካምፓኒ የሶንግሊን መሆኑን ስታውቅ ክፉኛ ትደነግጣለች። ሶንግሊንም የካምፓኒው ዋና ስራ አስፈጻሚ በመሆኑ ጠበቃው ክስ እንዲመሰረትበት ቢያዘውም ጆፎንግ ግን ጉዳዩን ለማስረዳት ራሷን አሳልፋ ትሰጣለች። ይሁን እንጂ ሶንግሊን እሷን ለመስማት ፈቃደኛ ባለመሆን በፍርድ ቤት እንገናኛለን በማለት ጥሏት ይሄዳል። ይህንንም ተከትሎ ጆፎንግ የካምፓኒዋ ሰራተኞች ደሞዝ ጠይቀው እንደሚለቁባት ብታስብም 3 ታማኝ ሰራተኞቿ ግን በዚህ አስቸጋሪ ጊዜ ጥለዋት እንደማይሄዱ ቃል በመግባት ከጎኗ ይቆማሉ። በዚህም የተነሳ ጆፎንግ አዲስ ተስፋ በማግኘት የተረፉትን ልብሶች በኦንላይን ለመሸጥና አዳዲስ የራሷን ዲዛይኖች ለመስራት በቆራጥነት ትነሳለች። ወዲያውኑም ልብስ መግዛት ለማትፈልግ አንዲት ከባድ ደንበኛዋ አዲስ ዲዛይን አዘጋጅታ በማሳየትና ከጓደኛዋ ቺኪንግ የጌጣጌጥ ዲዛይን ጋር በማዋሃድ የመጀመሪያ ስኬቷን ታስመዘግባለች። በሌላ በኩል የጆፎንግ የቅርብ ጓደኛ የሆነችው ቺኪንግ ዩሊን ከተባለው የሶንግሊን ሰራተኛ ጋር የፍቅር ግንኙነት ትጀምራለች። ይህ በእንዲህ እንዳለ ጆፎንግ ጓደኛዋ ውጭ ሀገር ስትሄድ አደራ የተወችላትን ሲንቲ የተባለ ሕፃን ልጅ ለማየት ወደ ትምህርት ቤት ስትሄድ የሶንግሊን ታናሽ እህት የሆነችው ሶንግሎ ከሲንቲ ጋር ተጣልታ ታገኛለች። በዚህን ጊዜ ጆፎንግ በንዴት የልጅቷ ወላጆች እንዲጠሩ ለመምህርቷ ጥብቅ ትዕዛዝ ስትሰጥ በድንገት ሶንግሊን እዚያ በመድረስ ወላጆቿ በሕይወት እንደሌሉ ሲነግራት ፎንግ በከፍተኛ ሀፍረት ትሸማቀቃለች። ወዲያውኑም ጆፎንግ የተሰማትን ጥልቅ ሐዘን በመግለጽ ይቅርታ የምትጠይቀው ሲሆን በደሴቱ ላይ ሆቴል የከፈለላትን ገንዘብ በመመለስ ከእህቱ ጋር ያለውን ግንኙነት እንዲያስተካክል አጥብቃ ትመክረዋለች። በቀጣዩ ትዕይንት ቺኪንግና ዩሊን ቀጠሮ ላይ ባሉበት ሰዓት አጭበርባሪው ዛያንግ ከደንበኞች ጋር ሲደራደር ያገኙታል። ቺኪንግም ወደ እሱ በመሄድ ማንነቱን በማጋለጥ የደንበኞቹን ውል እንድትሰርዝ ስታደርግ ዛያንግ በድንጋጤ ፎንግን ይቅርታ ለመጠየቅ ይመጣል።
ልክ በዚህን ጊዜ ሶንግሊን ደርሶ የጆፎንግን ስልክ ሪከርድ በማድረግ ዛያንግ ዲዛይኖቹን ከሌሎች ካምፓኒዎች ጋር በመሆን እንደሰረቀው እንዲያምን በማድረግ የጆፎንግን ንጽህና ያረጋግጥላታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ይህንንም ተከትሎ የጆፎንግ ስም በመጥራቱ የራሷን አዲስ ብራንድ ለመጀመር ስትወስን ሶንግሊንም መልካም ምኞቱን ይገልጽላታል። በተመሳሳይ ሰዓት ሶንግሊን የጆፎንግን ምክር ተቀብሎ ከእህቱ ጋር ያለውን ግንኙነት ለማስተካከል ቢሞክርም በአጋጠመው አስቸኳይ ስራ ምክንያት ጥሏት በመሄዱ እህቱ በንዴት ከቤት ትወጣለች። ከጥቂት ሰዓታት በኋላ ሶንግሎ ጭፈራ ቤት ውስጥ ሰክራ አንድ ወንድ ሊያጠቃት ሲሞክር ጆፎንግ በድንገት ደርሳ በማዳን ወደ ሆስፒታል ትወስዳታለች። ሶንግሊንም ይህንን ውለታዋን ሲያይ ለጆፎንግ ያለው አክብሮትና ስሜት ይበልጥ እያደገ ይመጣል። በማግስቱ የጆፎንግ እናት ልጇን ከሌላ ሰው ጋር ለማስተዋወቅ የጭፍን ቀጠሮ ታዘጋጅላታለች። ጆፎንግን በግድ ወደ ቦታው ብትሄድም ከመጡት ወንዶች መካከል አንዱንም ልትወደው አልቻለችም። በድንገት ግን የጆፎንግ ስልክ በስፒከር ሰምቶ የነበረው ሶንግሊን ቀጠሮ ቦታው በመገኘት እራሱን በማስተዋወቅ ከሌሎች ሞኞች ጋር ከምትቀመጥ አብረው እንድትበላ ያሳምናል። የጆፎንግ እናትም ሁለቱን አብረው ስታያቸው ትክክለኛውን ሰው ያገኘች መስሏት በከፍተኛ ደስታ ትዋጣለች። ከቀጠሮ በኋላ ጆፎንግ ወደ ሶንግሊን ቤት በመሄድ እህቱን ሶንግሎን ንድፍ እንድትስል በማስተማር ታግባባታለች። በሌላ በኩል ሉና የተባለችውና ሶንግሊንን የምትወደው ታዋቂ ተዋናይት የሁለቱን መቀራረብ ስታይ በቅናት በመቃጠል ጆፎንግን ለማዋረድ ታቅዳለች። በመሆኑም ሉና ጆፎንግን ቀሚስ እንድትሰራላት በማዘዝ ሶንግሊን ፊት ዲዛይኑን በማጣጣል ክፉኛ ታዋርዳታለች። ይሁን እንጂ ሶንግሊን የሉናን ተንኮል በመረዳት ጆፎንግን ይዟት በመውጣት ስሜቷን ለማስተካከል ወደ ሐይቅ ዳርቻ በመውሰድ ዲዛይኖቿን ይበልጥ ማሻሻል እንዳለባት ይመክራታል። በሚቀጥለው ትዕይንት ሶንግሊን ካምፓኒውን ለማስተዋወቅ በማሰብ ታዋቂ ዲዛይነሮች የሚሳተፉበት ትልቅ የፋሽን ውድድር ያዘጋጃል። ጆፎንግም ይህንን አጋጣሚ በመጠቀም ውድድሩን ለመቀላቀል ስታመለክት ሶንግሊን የእሷን አቅም ለማሳደግ በማሰብ ሌሎች ሰራተኞች ወደማይገቡበት ሚስጥራዊ ፋብሪካ ወስዶ የልብስ ጥራትን እንድትማር ያደርጋታል። ጆፎንግም እዚያ ያለውን ከፍተኛ ጥራትና አሰራር ስትመለከት ሶንግሊን ሆን ብሎ ሊረዳት እንደፈለገ በመረዳት ውድድሩን ለማሸነፍ በከፍተኛ የሞራል ጥንካሬ ስራዋን ትጀምራለች። የመጀመሪያው ዙር ውድድር ሲጀመር የሶንግሊን ተቀናቃኝ የሆነው ዩሳን በዳኝነት ተቀምጦ የጆፎንግን ዲዛይን ክፉኛ ያደንቃል። ጆፎንግ ውድድሩን ማለፏ ሲረጋገጥ ሌሎች ዲዛይነሮች በከፍተኛ ቅናት ተሞልተው ከዳኞች ጋር የግል ትውውቅ ስላላት ነው ያለፈችው በማለት ስሟን ማጥፋት ይጀምራሉ። በዚህም የተነሳ ጆፎንግ እውነተኛ አቅም የሌላት መስሏት በሐዘን ስትዋጥ፣ ሶንግሊን ግን በሰዎች ሙገሳ ላይ መኖር እንደሌለባትና ትኩረቷን በስራዋ ላይ ብቻ እንድታደርግ በጥብቅ ይመክራታል። የሶንግሊን ንግግር የጆፎንግን መንፈስ በማደስ በቀጣዩ ዙር ላይ ይበልጥ እንድትጠነክር ያደርጋታል። ሆኖም ለሁለተኛው ዙር የሰራችውን ዲዛይን የምታለብሳት ሞዴል ስትፈልግ ማንም ፈቃደኛ ሳይሆን ይቀራል። ልክ በዚህን ጊዜ ሉና በድንገት በመምጣት የጆፎንግ ሞዴል ለመሆን ፈቃደኛ መሆኗን ትገልጻለች። ምንም እንኳን ጆፎንግ በሉና ውሳኔ ብትጠራጠርም ሉና ግን አዲስ ዲዛይነር በመምረጥ የራሷን ክብር ከፍ ለማድረግ እንደሆነ በማስረዳት ታሳምናታለች። ይህ በእንዲህ እንዳለ ጆፎንግ ከእሳት አደጋ ተከላካዮች የደንብ ልብስ በመነሳት ያዘጋጀችውን አዲስ ቀሚስ ለሉና ስታለብሳት ሉና ቀሚሱ በጣም እንደወደደችው ትገልጻለች። ነገር ግን ይህ ሁሉ የሉና የተንኮል ሴራ አካል ነበር። በሚቀጥለው ቀን ሉና ቀሚሱን ለብሳ ልክ ጆፎንግ እንድታወልቀው ስትጠይቃት ሉና ሆን ብላ ወደፊት በመውደቅ ፎንግ እንድትይዛት ስታደርግ የጆፎንግ እጅ ክፉኛ ይጎዳል። የሉና ረዳትም ጆፎንግ ሆን ብላ እንደጎዳቻት በማስመሰል በከፍተኛ ድምፅ ትጮኻለች። ወዲያውኑም ሶስቱም ወደ ሆስፒታል ሲሄዱ ሶንግሊን ሁኔታውን ለመከታተል እዚያ ይደርሳል። ሉና ሶንግሊን እሷን ሊጠይቅ የመጣ መስሏት ብትደሰትም እሱ ግን የጆፎንግን እጅ መጎዳት በማየት እሷን ተከትሎ በመውጣት በራሱ እጅ መድኃኒት ይቀባታል። ይህንንም ያየችው ሉና በከፍተኛ ቅናት በመቃጠል ጋዜጠኞችን ሰብስባ ጆፎንግ እጇ ተጎድቶም ለውድድሩ እየሰራች መሆኑን በመግለጽ እራሷን ደጋፊ አድርጋ በማቅረብ የጆፎንግን ዲዛይነርነት ስም በድብቅ ለማጥፋት ትሞክራለች። ይህንኑ የሉና ተንኮል ተከትሎ
በማግስቱ ምሽት ጆፎንግና ሶንግሊን የፍቅር ግንኙነት እንደጀመሩና በውድድሩ ላይ እንድትሳተፍ እድል ያገኘችውም በዚሁ ምክንያት መሆኑን የሚገልጽ የሐሰት ዜና በማህበራዊ ሚዲያ ይሰራጫል። በዚህ አስጨናቂ ወሬ ምክንያት ጆፎንግ ክፉኛ በመረበሽ ከውድድሩ ራሷን ለማግለል ትወስናለች። ሶንግሊንም ውሳኔዋን ሲሰማ ከጎኗ በመሆን ሊያጽናናት ቢሞክርም ጆፎንግ ግን አእምሮዋን ለማሳረፍና አዳዲስ ክህሎቶችን ለመማር ከጓደኛዋ ቺንኪን ጋር ወደ ሌላ ከተማ ለእረፍት ትሄዳለች። ሶንግሊንም በውሳኔዋ በመስማማት ልብሶችን ቀለም ማቅለም የምትማርበትን መንገድ በጓደኞቹ በኩል ያመቻችላታል። ከጥቂት ቀናት በኋላ ጆፎንግ ርችት እየተመለከተች ሳለ አንድ የድሮ የትምህርት ቤት ጓደኛዋ በድንገት የፍቅር ጥያቄ ሲያቀርብላት፣ እሷ ግን ሶንግሊንን እንደምትወደው በመግለጽ ጥያቄውን ውድቅ ታደርገዋለች። ልክ በዚህን ጊዜ ሶንግሊን ከጀርባዋ በመምጣት አቅፎ በመሳም የፍቅር ስሜቱን ይገልጽላታል። ከዚያም በባህር ዳርቻው ላይ እያወሩ ሲጓዙ ጆፎንግ እንዲያዝላት በምትጠይቀው ጊዜ ሶንግሊን በደስታ በጀርባው አዝሏት እየሳቁ የማይረሳ የፍቅር ጊዜ ያሳልፋሉ። ይሁን እንጂ ወደ ከተማ ሲመለሱ የሶንግሊን ካምፓኒ በጆፎንግ የሐሰት ወሬዎች ምክንያት ገጽታው እየተበላሸ በመምጣቱ ሰራተኞቹ ከእሷ ጋር ያለውን የስራ ውል እንዲያቋርጥ አጥብቀው ይጠይቁታል። በሌላ በኩል ጆፎንግ ችግሩን ራሷ ለመፍታት በመወሰን ወሬውን ያሰራጨችውን ያቺ ቀናተኛ ዲዛይነርን ሄዳ ታገኛታለች። ዲዛይነሯን መጀመሪያ ላይ ብትክድም በመጨረሻ ግን በጆፎንግ ስኬት ቀንታ ይህንን እንዳደረገች በማመን ጥፋቷን ታምናለች። በዚህን ጊዜ ጆፎንግ ከመበቀል ይልቅ የዲዛይነሯን የረጅም ጊዜ ልምድ በማድነቅ ሁለቱ ቢዋሃዱ ትልቅ ደረጃ መድረስ እንደሚችሉ በማስረዳት አብረው እንዲሰሩ ትጠይቃታለች። ዲዛይነሯን በጆፎንግ ብስለት በመደነቅ ጥያቄዋን የምትቀበል ሲሆን ዛያንግ የጆፎንግ የኢሜይል የይለፍ ቃል በመስበር ዲዛይኖቿን እየሰረቀ ይሸጥ እንደነበር ሚስጥሩን ታወጣለች። ይህንንም ስትሰማ ጆፎንግ ክፉኛ በመደንገጥ ወዲያውኑ የኢሜይል የይለፍ ቃሏን በመቀየር ዛያንግን ለፖሊስ አሳልፋ ትሰጠዋለች። ከዚያም ወደ ስራዋ በመመለስ አንዲት ትልቅ ደንበኛዋን አሳምና አዲስ ፕሮጀክት በመቀበል በደስታ ወደ ቤቷ ታመራለች። በዚያች ሌሊት ግን ከባድ ዝናብ እየዘነበ ሳለ ሶንግሊን በቴሌቪዥን ዜና ላይ የጆፎንግን መኪና ታርጋ ቁጥር የያዘ የጭነት መኪና አደጋ መድረሱን ሲሰማ በከፍተኛ ድንጋጤ እየሮጠ ወደ ስፍራው ይሄዳል። እዚያም ሲደርስ ጆፎንግ በሰላም ቆማ ሲያያት በኃይል አቅፎ ስሜቱን መቆጣጠር ያቅተዋል። ወደ ቤት ከተመለሱ በኋላ ሶንግሊን በከፍተኛ መረበሽ ውስጥ ሆኖ ለጆፎንግ ሾርባ ሲሰራላት ጆፎንግ እሱን ለማረጋጋት በመሞከር ሲናደድ 47 የፊት ጡንቻዎችን እንደሚጠቀምና ሲስቅ ግን 17 ብቻ እንደሚጠቀም በቀልድ እየነገረች ፈገግ እንዲል ታደርገዋለች። ምንም እንኳን እሱ አሁንም ደህንነቷን ባለማሳወቋ ቢቆጣም ሁለቱ እርስ በርስ ያላቸው መተሳሰብና ፍቅር ይበልጥ እያደገ መምጣቱ ግልጽ እየሆነ ይመጣል። በማግስቱ ጆፎንግ ሌላ ያልተጠበቀ ከባድ ፈተና ይገጥማታል። አንዲት ደንበኛ የጆፎንግን ልብስ ከለበሰች በኋላ በሰውነቷ ላይ ከባድ አለርጂ እንደወጣባት በመግለጽ ለሚዲያ ታጋልጣለች። ይህ ድርጊት የሶንግሊ ተቀናቃኝ በሆነው ዩሳን የተቀነባበረ ሴራ ቢሆንም ፎንግ ግን ኃላፊነቱን ሙሉ በሙሉ በመውሰድ ለሕዝብ ይፋዊ ይቅርታ በማድረግ የራሷንም ሆነ የሶንግሊንን ካምፓኒ ስም ከውድቀት ታድናለች። ዩሳንም በጆፎንግ ድፍረትና ብስለት ክፉኛ በመደነቅ አብረዋት እንዲሰሩና በካምፓኒዋ ላይ ኢንቨስት ለማድረግ ጥያቄ ያቀርብላታል። ይህንንም ተከትሎ በአንድ የንግድ ድግስ ላይ ዩሳን ጆፎንግን እያደነቀ ሲያወራት የተመለከተው ሶንግሊን በከፍተኛ ቅናት በመቃጠል ጆፎንግን ይዞ በመውጣት አብረው እንዲጨፍሩ ያደርጋል። ይሁን እንጂ ጆፎንግ ስራዋን ብቻዋን ለመቆጣጠር በመሞከሯና ለሰራተኞቿ ኃላፊነት ባለመስጠቷ ምክንያት ሁለቱ በስራ አመራር ዙሪያ ክፉኛ ይከራከራሉ። ብዙም ሳይቆይ ሶንግሊን አስቸኳይ የፋይናንስ ድጋፍ ለማግኘት ከኢንቨስተሯ ጋር ወደ አሜሪካ ሲሄድ ለጆፎንግ ሳይነገራት በመቅረቱ ጆፎንግ ችላ እንደተባለች በማሰብ ልቧ ክፉኛ ይሰበራል። ጓደኛዋ ቺንኪንግም የጆፎንግን ሐዘን ስትመለከት ግንኙነታቸውን ለማዳን ስትል ሶንግሊን ወደ አያቱ መንደር መሄዱን ነግራ እንድትከተለው ትመክራታለች። ጆፎንግም አያቱ መንደር በመሄድ ሶንግሊንን ስታገኘው ሁለቱም የተፈጠረውን አለመግባባት በሰላም በመፍታት ይቅርታ ተባብለው ግንኙነታቸውን ያድሳሉ።
በተመሳሳይ ሰዓት ቺንኪንግ እና ዩሊን ትዳር የመሰረቱ ሲሆን ቺንኪንግ የራሷን የሰርግ ቀለበት ዲዛይን አድርጋ ለጫጉላ ሽርሽር ዝግጅት እያደረገች በደስታ ይዋጣሉ። ከጥቂት ቀናት በኋላ ሶንግሊን እና ጆፎንግ በባህር ዳርቻ ላይ ቆመው ሳለ ጆፎንግ ከሱ ጋር ስትሆን ሁልጊዜም ደህንነት እንደሚሰማትና ህልሟን እንድታሳካ እንዳደረጋት በፍቅር ትነግረዋለች። በመቀጠልም በጨዋታ መልክ ታገባኛለህ ብላ ስትጠይቀው ሶንግሊን በድንገት ተንበርክኮ የጋብቻ ቀለበት በማውጣት እሷን ማግኘቱ ከሮቦትነት ህይወቱ አውጥቶ የህይወትን ትርጉም እንዳሳየው በመግለጽ የጋብቻ ጥያቄ ያቀርብላታል። ጆፎንግም በእንባ ታጅባ በደስታ ትስማማለች። በመጨረሻም በጉጉት ሲጠበቅ የነበረው የሰርጋቸው ቀን ሲደርስ ሙሽራውና ሙሽሪት በቦታው ባለመገኘታቸው እንግዶቹ ይደናገጣሉ። በድንገት ግን ልክ ለመጀመሪያ ጊዜ በተገናኙበት ሁኔታ ሶንግሊን ጆፎንግን በሞተር ሳይክል አሳፍሮ ወደ ሰርጉ አዳራሽ ሲገባ ሁሉም በደስታ ይጮሃል። በዚያም የፍቅር ታሪካቸውን ለታዳሚው ካካፈሉ በኋላ ቀለበት ተለዋውጠው ይጋባሉ። በስተ መጨረሻም ሁለቱ በሞተር ሳይክል እየተጓዙ ሳለ ጆፎንግ እርጉዝ መሆኗን ስትነግረው ሶንግሊን በከፍተኛ ደስታ ሲዋጥ፣ ጆፎንግም ትክክለኛው ጊዜና ቦታ ላይ ለአንተ የተፈጠረውን ሰው ስታገኝ የህይወት ጉዞህ ይበልጥ የተሻለ ይሆናል በሚል አስደሳች ንግግር ታሪኩ በውብ ሁኔታ ይጠናቀቃል።